ምንም ነገር እኔ አላምንም ይላል ምንም ነገር እና አንተ አላመንክም እና ነገሩ እውነት አይደለም ማለት እኮ ለአንድ ሴት ብለህ እኔ ልገልኝ አይደለም ማለት ነው ሰማኛለህ እሺ ማለት እንኳን አጠፋሁትን ንገረኝ ምንድነው ቆይ እስካሁን ዝም ብሎ ላንተ ባስ ለኔ ምንም አላሰብኩም ለኔ እዚህ በኋላ የራሴ ጉዳይ ንገረኝ አሳውቀኝ ልይና ወይ ስልክ አለ እንደዚህ የምትለው አሳየኝና የራሴ ጉዳይ ነው ሰማኛለህ እኔ መጨናነቅ የሆነ ነገር አልፈልግም እሷ ያለቀሰች አይኗ እንዲያብጦ ቀልቶ ምን ብሎ እኔ ማየት አልፈልግም እኔ የምሬን ነው ባም ሰማኝ አይደል አሁን ይሄ ነገር እኔ ምንም ነገር ሊቀር ይችላል ይሄ የምታሳየኝ ነገር እንዴ ምንድነው ባም ሰላም ዳርታ ጠይቃት ምን እንኑ ነች አይደል እና የምን ምንድነው ፎቶ ለኔ ላይ እጅን ስታነሳ ነበር ምንድነው ቆይ አንዴ ባሚ አስረዳኝ እየገባኝ አይደለም እኑ ነች እንዴ ከየት አገኘው ይሄን ፎቶ እንዴት አንተ ጋር ሊመጣ ቻለ እንዴት አንተ ጋር ሊኖር ቻለ እኑ እንዴትስ ቢኖር እኑ ምንም ይሁሉ ባንተ የተነሳ እኔ ባንተ የተነሳ ነው ብላ እንትን ስትል ለማምለጥ ነው እባክህ ከምን ነው የምታመልጠው ያ አይደል እንዴ ከምን አቦልቃቀኝ ያ አይደል ምን እኔን ነው የምትጠይቀኝ ያ ነው በአይን ያ ይሄን ነገር ሊጠብቅና ወደ አንተ ተመለሳለህ እኑ ፈዛት በእናትህ ምን አድርግ ነው የምትለው እኑ ሰማኛለህ አንድ ነገር ትሆንና ማለት ነው አንድ ነገር ትሆንና እኔ እናንተ እንጋጫለን ቆይ ያስመሰለች ነው አንተ አፍን ዝጋ ሰማኛለህ አፍን ዝጋ ልገለኝ ነው ለአንድ ሴት ብለህ እኔ ልገለኝ ነው አይደለም ማለት ነው ሰማኛለህ ላርዱላ ይችላል ሰማኛለህ ላርዱላ ይችላል አሁን ድጋሚ እንደዚህ አይነት ነገር እኔ እናንተ ወንድማማችነታችን ይተካል ዋስተ አታስመስል በቃ አታስመስል ዋስተ እኔ አንድ ነገር ትሆንና ማለት ነው እኔ እናንተ እንጋደላለን ወይኔ ቶሎ በል በእናትህ አምጣ እኑ አትነሳለች ልጅ እየሰማኝ ነው ባሚ ስትመታት ነበረ እኔ አልነካኋትም ምንድን ነው የምትለው እኔ እና እሷ መሀል ምንም ነገር እንዲገባ አልፈልግም ምንም ነገር እንድትሆንም አልፈልግም እገልሃለሁ ባሚ አስፈላጊ ከሆነ እገልሃለሁ ኧረ በእናትህ ምንም አልሆነችም ምንድን ነው የምትለው እየነገርኩህ ነው እሺ ብለህ ስማኝ ልቀቀኝ እሺ ብለህ ስማኝ እኔ
ሰማኛል። ጀመር ምንም አልሆነችም እያስመሰለች። እስቲ አሁን እቺ ምን መሰለች አንድ ነገር ትሆንና እናንተ እንጋደላለን። አንድ ነገር ትሆንና ይሄ ሁሉ በአንተ የተነሳ በአንተ ጦስ በአንተ ጭንቀት ነው። ይሄን ሁሉ ነገር ብታደርጉ አንተ አታስመስይ። ትነሳ ዞር በል ልቀቀኝ። ያበዛል መሰለህ። ዞር በል ያበዛል መሰለህ። ምን ይላል አንተ? ቆይ ከእሷ እና ከእኔ ማንን ነው የምታምን? ማንን ነው ማመን ያለብህ? ጭንቅላት ላይ ስር ያማል። ጤነኛ ነህ? ዞር በል እኔ ወንድሜ ባትም ገድዬ ነበር። ይኸውልህ ስርዓትን ትይዛለህ ከዚህ በኋላ አንድ ጫፌ እንዳነካኝ። እሺ አሁን ጨማልቅብኛል። ይወጣል። ምን ይላል? ሰማኛለህ? አንተ እኮ ምን ነው የምትገለባበጠው? ዞር በል ቁጭ በል አልኩህ እኮ። ምን አድርገህ ነው የምትል? አንተ ራስህ ምን ጭራሽ ጥጋብ አለ። አንተ በስነ ስርዓት አዋራ ችግሩን ሁሉንም ነገር እኔ እስካጣራው ድረስ አንድ ከዚህ በላይ ምንድን ነው የምትፈልገው? ምንድን ነው የምታጣራው? አሳየው አይደል? ምንም ነገር እኔ አላምንም እያልኩ ነው። ምንም ነገር አላምንም እና አንተ አላመንክም። ምን ነገር እውነት አይደለም ማለት እኮ እስክትነግረኝ ድረስ ይኸው እያስመሰለች እያያል። እንዴት ነው የምነግርህ? ሰማኛለህ? እያስመሰለች አትበለኝ። እኔ ትዕግስቴን አታስጨርሰኝ። እየሰማኝ ነው? ትዕግስቴን አታስጨርሰኝ፣ እገልሃለሁ። ሰማኝ አይደል? እኔ እኑዬ አንቺ አትበላት። አንተ ትሰማኛለህ? ማሚ ትሰማኛለህ? ድጋሚ እየሰማኝ ነው? ድጋሚ ቃል ታውቃለህ ማለት እኔ እናንተ እንጋደላለን። ሲጀምር ሰላም ነው የምትፈልገው። ምንድን ነው ያልሆነ ነገር እየፈጠረ እንደዚህ ያልተፈጠረ ነገር እንትን እያልክ ሌላ ነገር የሚሆን ሁሉንም ነገር በሂደት ሳላጣራ ሁሉንም ነገር ከእኑ እንደመሳሰል አንዳች ነገር አልወሰንም። ይወዱኝ እኔ እዚህ አንተ መወሰን አለመወሰን አይደለም። ከኔ የሚጠበቀውን ሁሉ ጨርሻለሁ። ማየት ያለብን አሳይቻለሁ። ከፈለክም ካልፈለክ የራስህ ጉዳይ። ታገኘህ ስል ለምንድን ዝም ብለህ? ኬትስ ባገኝ አንተ ምን አስጨነቀህ? ምን ማለት ነው? ኬትስ ባገኝ ያገኘሁበት ቦታ አስፈላጊ ነው። አዎ ማየት ያለብን ነገር እኮ ነው ዋና ማየት ያለብህ አይደል? አይ አስፈላጊ ነው። እኔ ማወቅ አለብኝ። እኔ ሳላክ አንተ ምክንያቱም በየቦታው ስንት ጠላቶች አሉ። ከዛ አንዱ ቢሆን ህይወቴን ለመበጥበጥ እንደዚህ ያለ ምን አይና አይም እንዴ በትክክል ማየት አትችልም? ታዲያ ምን አድርገህ ነው የምትል እንዴ? እያየህ አይደለ እንዴ? ኧረ ውሃውን አድርግባት እባክህ። ኒኪ ተነስተሻል። እሺ ጭንቀት ነው ያንተ ጭንቀት ነው ይሄ ሁሉ ነገር እና ምንድን ነው እሷ የሚያስለቅሰው? ዝም በል አልኩህ እኮ ዝም በል አልኩህ። ምንድን ነው ቆይ መሰለህ ይሄ እኮ ምልክት ዝም በል አልኩህ። ያማል እንደ አንተ ቆይ ጭንቅላት አይሰራም። ዝም በል ታልቅሻ አፈር ነው አታልቅሽ።
ሁሉ ነገር ባንተ የተነሳ ቆይ ምንድነው ምን አፍቄ ነው ምን አፍቄ ነው እሺ ማለት እንኳን ያጠፋሁትን ንገረኝ ስንት ነገር አለብኝ ገና ለዚህ ምጨነቅ እንዴ የትኛውን ችግር ላስታምም እሺ እዚህ ጋር የምን ችግር ነው የምትይው ምንድነው የምትይው ዝም በል ዞር በል በቃ የራሴን ችግር ራሴ እፈታለሁ። አንተ እንድትጨናነቅ አልፈልግም። በቃ ራሴ እፈታለሁ። መናገር ካለበትም ይናገር፣ ካልተናገረም ይተው። በቃ ዝም በል አልኩ። እነዬ አትጨናነቂ። በቃ አሁን እሺ ምን ሆነ ሁሉ ነገር ለምን በስርዓት አታስቀኝ? ምንድነው አንተ መጀመሪያ ምንድነው? እሺ ፍላጎት ምንድነው? እሺ እውነት ቢሆን ምንድነው ፍላጎት? ያን ፍላጎት እኔ ይኸውልህ እቺ ከህይወት መውጣት አለበት። አስመሳይ ምን አልኩት ነው? ተው ይበል፣ የፈለገውን ነገር ይበል። በቃ ተው ጥፋተኛው ኮንኩም እኔ ልሁን። በቃ ተው። አንተ ገና ራስህን ነው የምታስተምረው፣ ከሱ ጋር ነው እንትን የምትለው። ለኔ ንገረኝ፣ በቃ ለኔ ንገረኝ ጥፋቴ። ከዛ መሆን ያለበትን እናድርግ። ጭራሽ ተው በእናትህ በቃ እኔ አታስጨንቅኝ ከዚህ በላይ። አትጨናነቂ ተይ በቃ። ማን ነው ልጁ? ምንድነው የማየው ነገር እውነት ነው? ምንድነው እውነት ነው? እሺ ንገሪኝ። ቆይ ክፈትና እስኪ ምንድነው ምን አሳይቶ ነው? ውሸት ይሁንና ሰማኛለህ፣ ውሸት ይሁንና እስኪ አንተ እቆራርጣለሁ። ሰማኛለህ? ምንድነው? ቆይ የምን ልጅ ነው? ቆይ ያሳይ ለማጣቂ ታስመስያለሽ አይደል? እኔ ስምን በእናትህ እኔን ተናገረኝ፣ እኔን ስደበኝ። እስካሁን ዝም ያልኩህ ወንድሜ ስለሆንክ ነው። ማበላ በጣም አይደል ዝም የምትለው? አምጣ ተረጋጋሽ? ተረጋጋሽ? ደህና ነኝ እናቴ። እኔ አውቃለሁ። ያጂና ምንድነው ይሄ? ከየት ነው የመጣኸው አንተ? ንገራት እንጂ ምንድነው? ንገረኝ። ይሄ ምንድነው? አንተ የት ነው የተነሳው? እዩ እስኪ ህፃን ልጅ ነው እንደሚመስልህ? ኧረ አየነው እኮ ህፃንነትሽን አይደል? ለዚህ ነው እኔን ያን ሁሉ ነገር ስታደርገኝ የነበረው? ይሁን አንተ አመንከው? እንዴት ነው የማምነው ነው? እንዴት ነው የማምነው? ሲጀመር አይደለም አሁን ዘመኑ ያለ ነው፣ የተራቀቀ ነው። በኤአይ ከማንም ጋር አስቀምጦኝ ፎቶ ማንሳት አይችልም። እኔ እኮ ከማን ነው የተቀበልከው? ንገረኝ። ማን ነው እንደዚህ ህይወቴን ለመበጥበጥ ፎቶሾፕ ሰርተህ ጭራሽ በዛ ነው እኔን እንደዚህ ስታደርገኝ የነበረው? የሆነ ቋሚ ምክንያት እንኳን ሳይኖርህ እኔ ምን ላገኝ ነው? እናንተ ብትለያዩ ምን ላገኝ ነው? ፎቶሾፕ ኤዲት የሚሰራው ማን ነው? ንገረኝ አልኩ። ማን ነው ይላከው? እኔ ማላውቅም ከየት እንደመጣ እኮ። እንዴት ቴሌግራም ላይ ተልኮልኝ ነው። ማን ነው እኮ ዩዘር ኔሙን ወር ስልክ ቁጥሩን ንገረኝ። የለም ሁሉም ነገር ሂድን። ለዚህ ነበር እኔን እንዲሻረግኝ የነበረው። አንተ አልተማርክም ነው? ለምን አታይም እንዴ? በስተክክል ሲጀመር ምንም በሌለበት ማንንም ፎቶሾፕ አያደርግም አይደለም። እኔ ስንት ጠላት ነው ያለኝ? ስንት ሰው ነው የኔን ውድቀት የሚፈልገው? እኔ ስጎሳቆል እኔ እንትን ስል እኮ ማንም ከጎን አልነበረም። እሷ ናት የነበረ። ማናችሁም አላወቃችሁም እኮ እኔ እዚህ ምን አይነት ላይፍ ልኖራለሁ። ሁሉንም ገመናዬን የምታውቀው ይሄን አጋጣሚ ተጠቅማ ወደ ህይወት ገባች።
ከዛ አሁን ውድቀት እንዳይ እኔ ነኝ እንጂ ወደ እሱ የገባሁት። አንተ ምን አይነት ወሬ ነው? ዞር በል ልቀቀኝ። ዞር በል ከፊቴ ለምን በስነ ስርዓት አታወራውም? እንደዚህ አይነት ሰው ስነ ስርዓት አይፈልግም። እንደዚህ አይነት ምንም አይነት ስነ ስርዓት አገኘዋለሁ ሄዷል አይደል? ችግር የለም። አንቺ ግን ደህና ነሽ አይደል? ሆስፒታል እንሂድ ታከሚያለሽ? አያስፈልግም፣ የትም አልሄድም። በቃ እኔ የምፈልገው ሁለታችሁ ተነጋገሩና ፍቱ። ማውራት ያለብን ለምን መጣ? ምንድን ለምን መጣ? ሄድ አላልኩም እንዴ? ሄድ አላልኩም? ልብሴን ነው ስር ነው የምን ልብስ ነው?